ቲክቶከሩ አዶናይ ምን ደረሰበት? ካናዳዊነቱ ለምን አስፈላጊ ነው? ይህ ጽሑፍ በታዋቂው ቲክቶከር አዶናይ ላይ የደረሰውን ካናዳዊ ዜጋ መሆኑ ያለውን ፋይዳ እንዲሁም ካናዳ በዚህ ሁኔታ ምን ማድረግ እንደምትችል በግልጽ ያስረዳል። አዶናይ ላይ ምን ደረሰ? አዶናይ በርህነህ በሚሊዮኖች የሚቆጠሩ ተከታዮች ያሉት ታዋቂ የቲክቶክ ፈጣሪ የኢትዮጵያ የፈጠራ ሽልማት ኢትዮጵያ ክሪኤቲቭ አዋርድስ 2025 ላይ ከተገኘ በኋላ በኢትዮጵያ ፌዴራል ፖሊስ ታስሯል። ፖሊስ ክስ የሚያቀርበው እሱና ሌሎች የማኅበራዊ ሚዲያ ፈጣሪዎች የማይገባ ልብስ በመልበስ ወይም የሕዝብን ሥነ ምግባር በሚያሳንስ መንገድ በመንቀሳቀስ ነው በማለት ነው። ይህ ክስ በኢትዮጵያ ውስጥ ስለ የመናገር ነጻነት ከፍተኛ የሕዝብ ክርክር አስነስቷል። የኢትዮጵያ ባለሥልጣናት እስካሁን በእሱ ላይ ዝርዝር የሕግ ክስ በይፋ አላቀረቡም። ደጋፊዎቹም በሕጋዊ ሁኔታው ዙሪያ ያለው ግልጽነት አነስተኛ መሆኑን ይናገራሉ። በኢትዮጵያ ውስጥም ሆነ ከውጭ ያሉ ሰዎች በጉዳዩ ላይ ጠንከር ያለ ምላሽ ሰጥተዋል። አንዳንዶች እስሩ የፈጠራና የመናገር ነጻነት መብት መጣስ ነው ሲሉ ይከራከራሉ። ሌሎች ደግሞ የፖሊስን እርምጃ ባህላዊ ደንቦችን ማስከበር ነው በማለት ይከላከላሉ። ካናዳዊ መሆኑ ለምን ፋይዳ አለው? እንደ ዘገቦችና እየተካሄዱ ያሉ አቤቱታዎች ከሆነ አዶናይ የተወሰነ ጊዜውን በካናዳ ያደገና ከዚያ ወደ ኢትዮጵያ የተመለሰ የካናዳ ዜጋ ነው። የሌላ ሀገር ዜጋ እንደ ካናዳ ያሉ መሆን አንድን ሰው በዚያች ሀገር ሕግ፣ በዚህ አጋጣሚ የኢትዮጵያ ሕግ ከመጠየቅ አያድነውም። ሆኖም ግን በዓለም አቀፍ ሕግና በዲፕሎማሲያዊ አሰራር ውስጥ አስፈላጊ የሆኑ ዓለም አቀፍ መብቶችንና ሂደቶችን ያስነሳል። የውጭ መንግሥት እንደመሆኗ መጠን ካናዳ ምን ማድረግ ትችላለች? 1. የቆንስላ ድጋፍ። የካናዳ መንግሥት በተለምዶ በግሎባል አፌርስ ካናዳና በአምባሳደር ቢሮዎቹ ቆንስላዎች በኩል በውጭ አገር የሚገኙ ዜጎቹን የመርዳትና የመጠበቅ ግዴታ አለበት፣ ቢታሰሩም እንኳ። ይህ የሚከተሉትን ሊያካትት ይችላል። የታሰረውን ዜጋ መጠየቅ፣ የሕግ ወኪል ማግኘቱን ማረጋገጥ፣ አላግባብ አለመያዙን ማረጋገጥ፣ ለቤተሰብ መረጃ ማቅረብ። እነዚህ መብቶች የተለመደ የዲፕሎማሲ አሰራር አካል ሲሆኑ በዓለም አቀፍ ደረጃ ዕውቅና የተሰጣቸው ናቸው። 2. ዲፕሎማሲያዊ ግንኙነት። ካናዳ በተጨማሪም የሚከተሉትን ልታደርግ ትችላለች። ከኢትዮጵያ ባለሥልጣናት ጋር ስለ ሰብአዊ መብቶች ወይም ስለ ሕጋዊ ሂደት ያላትን ስጋት ማንሳት፣ በሕግ ክሶች ወይም በጉዳዩ ሁኔታ ላይ መረጃ መጠየቅ፣ ግልጽነትና ፍትሐዊ አያያዝ እንዲኖር መሟገት። የታሰረውን ዜጋ መጠየቅ፣ የሕግ ወኪል ማግኘቱን ማረጋገጥ፣ አላግባብ አለመያዙን ማረጋገጥ፣ ለቤተሰብ መረጃ ማቅረብ። እነዚህ መብቶች የተለመደ የዲፕሎማሲ አሰራር አካል ሲሆኑ በዓለም አቀፍ ደረጃ ዕውቅና የተሰጣቸው ናቸው። ዲፕሎማሲያዊ ግንኙነት። ካናዳ በተጨማሪም የሚከተሉትን ልታደርግ ትችላለች። ከኢትዮጵያ ባለሥልጣናት ጋር ስለ ሰብአዊ መብቶች ወይም ስለ ሕጋዊ ሂደት ያላትን ስጋት ማንሳት፣ በሕግ ክሶች ወይም በጉዳዩ ሁኔታ ላይ መረጃ መጠየቅ፣ ግልጽነትና ፍትሐዊ አያያዝ እንዲኖር መሟገት። ሆኖም ካናዳ ኢትዮጵያን አንድን ሰው እንድትለቅ በቀጥታ ማዘዝ አትችልም፣ በተለይም ኢትዮጵያ የራሷ የፍትሕ ሥርዓት ያላት ሉዓላዊ ሀገር ስለሆነች። ዲፕሎማሲያዊ ግፊትና የሕግ ድጋፍ በአንድ ጉዳይ ላይ ተጽዕኖ ሊያሳድሩ ይችላሉ፣ ነገር ግን የመጨረሻው የሕግ ውሳኔ የኢትዮጵያ ባለሥልጣናት ነው። የሕዝብና የሕግ ግፊት። አንዳንድ ጊዜ የውጭ መንግሥታት ዜጎቻቸው ፍትሐዊ ባልሆነ መንገድ እየተያዙ ነው ብለው ካመኑ ወይም ዓለም አቀፍ ሕግን እየጣሱ ነው ብለው ካሰቡ፣ በተለይም ከመናገር ነጻነት ወይም የዘፈቀደ እስራት ጋር በተያያዘ በዓለም አቀፍ መድረኮች እንደ የተባበሩት መንግሥታት ላይ ትኩረት ይሰጣሉ። አስፈላጊ እውነታ። ሉዓላዊነትና ገደቦች። ካናዳ ጣልቃ የመግባት ችሎታዋ ገደቦች አሉት፣ ምክንያቱም ኢትዮጵያ ሉዓላዊ ሀገር ናት። ሕጎቿ በግዛቷ ላይ ባሉ ማንኛውም ሰው ላይ ይሠራሉ፣ የውጭ ዜጎችን ጨምሮ። ዲፕሎማሲያዊ ጣልቃ ገብነት። የተለየ ስምምነት ወይም ውል ከሌለ በስተቀር የአካባቢውን ሕግ አያሽረውም። የሕዝብና የሕግ ግፊት። አንዳንድ ጊዜ የውጭ መንግሥታት ዜጎቻቸው ፍትሐዊ ባልሆነ መንገድ እየተያዙ ነው ብለው ካመኑ ወይም ዓለም አቀፍ ሕግን እየጣሱ ነው ብለው ካሰቡ፣ በተለይም ከመናገር ነጻነት ወይም የዘፈቀደ እስራት ጋር በተያያዘ በዓለም አቀፍ መድረኮች እንደ የተባበሩት መንግሥታት ላይ ትኩረት ይሰጣሉ። አስፈላጊ እውነታ። ሉዓላዊነትና ገደቦች። ካናዳ ጣልቃ የመግባት ችሎታዋ ገደቦች አሉት፣ ምክንያቱም ኢትዮጵያ ሉዓላዊ ሀገር ናት። ሕጎቿ በግዛቷ ላይ ባሉ ማንኛውም ሰው ላይ ይሠራሉ፣ የውጭ ዜጎችን ጨምሮ። ዲፕሎማሲያዊ ጣልቃ ገብነት። የተለየ ስምምነት ወይም ውል ከሌለ በስተቀር የአካባቢውን ሕግ አያሽረውም።